እሺ ወደ ዋየርለስ ቻርጀሯ ስንመጣ እቺ ማክሴፍ ቻርጀር ነች እንዳልኩት ቀደም እቺንም እንደዚሁ አንድ አይነት አከፋፈት ያለው ነው አርጎ ነው አፕል የሰራው እንድቻ አድርገን እናወጣለን እንደና በዛ የሚቀጥለው እሺ ያለን ተመሳሳይ የሆነ የቀድሞ አይነት ያሳያችሁ አይነት ኬብል ኳሊቲ ያለው ኬብል ነው የራሱ የአፕል ነው ይሄም እንደምታዩት የአፕል የራሱ ቻርጀር ነው ከዛ ይሄ ነው ቻርጀሩ ውስጡ መመሪያዎች አሉት እንዴት መጠቀም እንዳለብን መመሪያዎች አሉት እነሱን እንመለከታቸዋለን ማለት ነው ይሄ ግን ቀደም እንዳልኩት አይነት በጣም ሃይ ኳሊቲ የሆነ ማቴሪያል ነው ገመዱ ይሄ ያው ዋየርለስ ቻርጀር ነው ማለት ነው ይሄኛው ደግሞ እዚህ ጋር የምናየው ስክሪን ማነው ከቨር ነው ወይም ደግሞ ኬዝ ነው እንደምታዩት ነው ይሄ ከዚህ ቻርጀር ጋር የሚሰራ ማለት ነው ይሄ ያለ ይሄን ከቨር አድርገን ይያለን እዚህ ላይ ቻርጅ ማድረግ እንችላለን ማግኔት ነው እንደምታዩት ይሄው እዚህ ጋር ስናደርገው ራሱ ስናፕ ያደርጋል ማለት ነው እዚህ ጋር ማግኔት ነው እንደዚህ አስቀምጠን ቻርጅ ማድረግ ነው የሚጠበቅብን ማለት ነው ይሄንን ማንሳት አይጠበቅብንም ከቨሩን ማለት ነው ቻርጅ ለማድረግ ስንፈልግ ከቨሩና ዋየርለስ ቻርጀሩ ይሄን ይመስላሉ ይሄንን ልጠን መለጠፍ ነው የሚጠበቅብን ይሄንን ልጠን ከውስጥም ያለው ይመስለኛል ከውስጥ ያለውም ሌላ ይሄን መለጠፍ ብቻ ነው የሚጠበቅብን ከዛ ኖርማሊ ቻርጅ ማድረግ እንችላለን ማለት ነው በዋየርለሱም ጭምር